ሰላም ዩቲዩብ ፋሚሊዎቻችን እንዴት ናችሁ? እኔ ደህና ነኝ። እንግዲህ ዛሬ የምንገኘው በዚህ በ4 ኪሎ እና በፒያሳ መካከል ያሉትን ደረጃዎችን አብረን እናሳያችኋለን። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ። እንግዲህ አሁን የምንገኘው እዚህ 100 ደረጃ አካባቢ ነው። 100 ደረጃ እንግዲህ እንደምታዩት አብዛኛው ነገር ተቀይሯል። 200 ነው የሚለውን ደግሞ ቆጥረን ቼክ እናደርገዋለን። በተጨማሪ ስለዚህ ቦታ የምነግራችሁ ነገር እድሳት ያደረገው የዚህ ጋምቤላ ሆቴል ባለቤት ነው ተብለናል። እንግዲህ አካባቢ እንደምታዩት አሪፍ ተደርጎ ተሰርቷል። የአትክልት ቦታዎች እንግዲህ ወንበሮች ምናምን አምፖሎች ተቀምጠውበት በጣም ነው የሚያምሩ። ማታ ማታ እዚህ ጋር ብትመጡ አሪፍ የሆነ ጊዜ ማሳለፍ ትችላላችሁ። ስፔሻሊ ደግሞ ለፎቶ ሹት ኢንጆይ ለማድረግ በጣም አሪፍ አካባቢ ነው። እንግዲህ ቦታው በጣም ነው የሚያምረው። በቴራስ ተቀይሮ ይሄ ቦታ ቆሻሻ ነበር በፊት። እንግዲህ 100 ደረጃ እንግዲህ እንደምታዩት ኦልሞስት ተቀይሯል ማለት ይቻላል። እንግዲህ ፊት ለፊት የሚታየው የፒያሳ ሰፈር ነው። ፒያሳ ቴሌክስ እንደምታዩት ፒያሳ እንግዲህ እንደምታዩት እሱም በኮሪደር ልማት ተነስቶ አካባቢ እንግዲህ እንደምታዩት ወደዚህ ፎርም ተቀይሯል እና እንግዲህ ይሄ 100 ደረጃ እንደምታዩት ነው። ፋሚሊዎች በጣም ላይት ይላሉ። አንተ ላይት ምናምን ያበደ ነው ማታ ላይ ግን እዚህ ጋር እንዳለ ተነሳ ደረጃው አካባቢ እንዳለ ተነሳስተዋል። ቢገርም ደግሞ እዚህ አካባቢ ቤቶች ነበሩ። እነዚህ ቆርቆሮ ቤቶች እዚህ በቤቶች ነበሩ። አሁን እንግዲህ እንደምታዩት መናፈሻ ሆኗል። በጣም የሚያምር ቦታ ነው። ብዙ ሰዎች ተቀምጠው እዚህ ጋር ጊዜ እያሳለፉ ነው። አሪፍ ተደርጎ ተሰርቷል። በጣም ያምራል። እንግዲህ 100 ደረጃ ከዛ ቀጥሎ ያለው 70 ደረጃ 40 ደረጃ እዚህ አካባቢ በብዛት ደረጃዎች አሉ። እንግዲህ ከዚህ ከላይ አዝሪት ትምህርት ቤት የሚባል አለ። አዝሪት ትምህርት ቤት እዚህ ከወረ ላይ ያለው አዝሪት ስኩል የሴቶች ትምህርት ቤት እና ይሄ 100 ደረጃ እንግዲህ ይመስላል። አሁን ምንድነው የምናደርገው? ደረጃው 100 ነው የሚለውን ደግሞ ቼክ እናደርጋለን። አብረን ፋሚሊዎች እንጀምራለን። አሁን እኔ ወድጄዋለሁ። እናንተ እንግዲህ ከተመቻችሁ ኮሜንት ላይ ገብታችሁ ሀሳብ ጻፉልኝ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁ እንዳትረሱ። ነው ደረጃው እንግዲህ በጣም ነው የሚያምረው ቦታ። ቢገርም እዚህ አካባቢ ድሮ ስፖርት ይሰራ ነበር። ጧት እየተመጣ እዚህ ጋር ወጣቶች በጧት ስፖርት ይሰራል። ይሄ ደረጃው ላይ ለዚህ ለምንድን ነው ይባላል? የእግር ስፖርት በደንብ አብዛኛው ስፖርት እዚህ ይሰራ ነበር። እኔ እዚህ ነው እዚህ አካባቢ ስፖርት እንደሰራ። ቀጣይ የምናሳያችሁ እንግዲህ 70 ደረጃ ወደ 70 ደረጃ ነው የምንሄደው። ወደ 70 ደረጃ ነው የምንሄደው። ወደ 70 ደረጃ እንሄዳለን። ፋይንዶች ግንብ የልዑል ራስ መኮንን ግንብ ነው እዚህ አካባቢ የሚገኘው። እንግዲህ ደግሞ በዚህ በኩል የምታዩት ደግሞ የራስ መኮንን ድልድይ ተብሎ ይጠራል። እንግዲህ በመቀጠልም የራስ መኮንን ምንጭን አብረን እናያለን። ራስ መኮንን ምንጭ የሚገኘው ግንቡ ሁሉ ተቀይሯል ይመስለኛል አይደል? ያ የራሱ ቅርብ ተደርጎ ታድሷል። እንደምታዩት በጣም ነው የሚያምረው። የድሮ ቫይቭ አይነት ያለው ነገር ነው። የድሮ ቫይቭ አለው። ይሄኛው በዛ ስታንዳርድ ይሄኛው ሆቴል ጋምቤላ ሆቴል ይባላል። ፋሚሊዎች እዚህ አካባቢ ነው ምንጩ የሚገኘው የራስ መኮንን ምንጭ። እንግዲህ ስለ ራስ መኮንን ወይም ደግሞ ሌላ መጠሪያቸው አባቃኘው ይባላሉ። እኒህ ለመረዳት እንደሞከርኩት ከሆነ የሸዋ ግዛት መሪ እንደነበሩ እንዲሁም ደግሞ በዚህ በአድዋ ጦርነት ከፍተኛ አስተዋጽኦ ያላቸው ታላቅ መሪ ነበር ራስ መኮንን ወይም ደግሞ አባቃኘው። እንግዲህ እሳቸው የዚህ የሸዋ ግዛት መሪ እንደነበሩ በታሪክ ለማወቅ ችያለሁ። እንግዲህ አሁን እንደምታዩት ይሄ የራስ መኮንን ምንጭ ይባላል። እዚህ ከጋምቤላ ሆቴል አጠገብ የሚገኝ ይገርም። እዚህ አካባቢ ቤቶች ነበሩ። ወደዛ አካባቢ ቤቶች ነበሩ። ይሄ ወደ ላይ የምታዩት እዛ ቆርቆሮ ምናምን ያለበት አካባቢ ደጃችን የሚባል ሰፈር ነበር። አሁን ይሄው እንደምታዩት በልማት ተነስቶ ነው። እዚህ ጋር የምታዩት እንዳለ አሁን ፓርክ እየተደረገ ያለው ቦታ ቤቶች ነበሩ በፊት። አሁን እንግዲህ የምታዩት የልዑል ራስ መኮንን ምንጭ ነው። የልዑል ራስ መኮንን ምንጭ ነው። ዋው እንደነገርኳችሁ ነው ቅድም እንግዲህ ስለ በተወሰነ ደረጃ ታሪክ ለማወቅ ሞክሬ የነገርኳችሁ ይመስላል። በጣም ነው ደስ የሚለው ቦታው እንደምታዩት
የሆነ የድሮ እንትን ነገር አለው አይደል? በጣም ነው የሚያምረው። በጣም ነው የሚያምረው። ግንቡ ራሱ የሆነ በቃ ደስ ይላል። ግን ውሃው በጣም ንጹህ ነው። እንሞክረው እንዴ? ተጠጣው እንግባ። በጣም አምሯል ማለት ይቻላል ቦታው። ከዚህ በመቀጠል እንግዲህ ፋሚሊዎች የምናሳያችሁ በጣም የሚገርም ቦታ ሆኗል። እኔ እንጃ አላውቅም ምን እንደምትሉ ኮሜንት ላይ ሀሳባችሁን አስቀምጡልኝ። 7 ደረጃ ነው እንግዲህ የምናየው። ከዚህ ቀጥለን 7 ደረጃ ነው የምናየው። የሰሩት የአርመን ማህበረሰቦች እኔ ለመረዳት ተቻልኩት የአርመን ማህበረሰቦች እንደገነቡት እና ይህንንም ደግሞ ደረጃ የገነቡት እዛ ከላይ ጫፍ ላይ የአርመን ትምህርት ቤት አለ። ለዛ እንዲመች ተደርጎ ነው ይሄ 7 ደረጃ የተገነባው እንጂ በተጨማሪ ደግሞ እዚህ አካባቢ ያሉ ነዋሪዎች የተለያዩ ማህበራዊ ክንውኖችን የሚያደርጉበት ቦታ ነው። እንደምታዩት እንግዲህ ቦታው በደንብ ተቀይሯል ማለት ይቻላል። በግራና በቀኝ እንደምታዩት መብራቶች ተገጥሞለታል። በጣም የሚያምር እንግዲህ እንደምታዩት ቦታው በደንብ ተቀይሯል። ይሄ ቦታ እንግዲህ ፍሳሽ የነበረ ቦታ ነው። አሁን ፍሳሹ ላይ የለም ማለት ይቻላል። እዚህ ጋር እንደምታዩት እንግዲህ ደረጃው በደንብ ተደርጎ ነው የተሰራው በአዲስ መልክ ማለት ይቻላል። እንግዲህ ከዚህ ጀርባ ያለው ሰፈር አብዛኛው ሰፈር የንጉሳውያን መኖሪያ እንዲሁም ደግሞ የመሳፍንት የመኳንንት መኖሪያ ነው። እንደምታዩት እንግዲህ በጣም የሚያምር ተደርጎ ነው የተሰራው። እንደምታዩት መብራት ተገጥሞለታል። በግራ በኩል እንደምታዩት በካሜራ ጀርባ ግሪን ኤሪያ ያለው ማሳያችሁን ቦታ ደግሞ አጠብቁትም። እኔ እንግዲህ እስከማውቀው ድረስ በኢትዮጵያ የመጀመሪያው ይመስለኛል ኮፊ ፓርክ እየተገነባ ነው እዚህ 7 ደረጃ አካባቢ እና መታችሁ ቼክ እንድታደርጉት ሪኮመንድ አደርጋችኋለሁ። ግን አይ ቲንክ አሁን ስራ ይጀምር አይመስለኝም። ግን እኛ ለእናንተ ለፋሚሊዎቻችን እናሳያችኋለን ምን እንደሚመስል የኮፊ ፓርክ። አሁን ኮፊ ፓርክ ከኔ ጀርባ የምታዩት የኮፊ ፓርክ ነው እንዳለ ይሄ ሰገነቱ ነው የምታዩት። በጣም የሚያምር ቪው ነው ያለው። ከዚህ ከደረጃው ላይ ሆናችሁ የምታዩት እይታ በጣም ደስ ይላል እና ፋሚሊዎች እንግዲህ 7 ደረጃ በጣም አሜዚንግ በጣም ይገርም ነው። ይህንን ደረጃ ያሰርነው የ7 ደረጃ ሆቴል ባለቤት ነውና 7 ደረጃ ሆቴል እዛው ባለበት ነው። አብዛኞቹ ድንጋዮች አልተቀየሩም። ራሳቸውን በመተኮስና በመጥረብ ነው እንጂ ምንም አይነት ነገር አዲሽናል ነገር የተጠቀመ የለውም። የመቶ ደረጃ ነው እንጂ እንትን ያለው የተቀየረው ሙሉ ለሙሉ 7 ደረጃ እንደ በፊት ነው ያለው። ራሱን ድንጋይን የተጠቀሙት ትንሽ የተቆፋፈረ ነገር አለ። እሱን ነው አስተካክለው እና ይሄ ዲኮሬሽን ነው የሰሩበት። እንደምታዩት በዚህ ጋር እንደ 100 ደረጃ የፍሳሽ መውረጃ ነበር፣ ትቦ ነበር። እንደዛኛው ንጹህ ሆኗል። ፋሚሊዎቻችን ይሄ 7 ደረጃ 7 ነው የሚለው ቆጥረን ቼክ እናደርጋለን። እስቲ አብረን እንወርድና እየቆጠርን ቼክ እናደርጋለን። 1 2 3 4 5 እንግዲህ እንደምታዩት ፋሚሊዎች 7 ነው ቆጥረን ቼክ እንዳደረግነው 7 ደረጃ 7 ነው እንደምታዩት። እንግዲህ አሁን ማሳየቱ ደግሞ የሚገርም ቦታ ነው። ቅድም ብሪፍሊ ባልነግራችሁ አሪፍ ቦታ እዚህ ጋር እየተሰራ ነው ያለው ኮፊ ፓርክ። እንደምታዩት በጣም የሚያምር ስራ ጀምሯል እንዴ? ስራ ጀምሯል። አብዛኛውን ቤት ክፍት ነው መሰለኝ፣ መብራት በርቷል። በጣም ነው የሚያምረው ይሄ ቦታ። ይሄ እንትኖቹን ላይ ታቻል የአምፖሎቹ የእንትን ቅርጽ ነው ያላቸው፣ የቡና ቅርጽ ነው ያላቸው። በጣም ደስ ይላል። 7 ደረጃ ጋር በቃ 7 ደረጃ ጋር የምታገኙት ፋሚሊዎች ይሄን ቦታ መታችሁ ቼክ አድርጉት። በጣም የሚያምር ቦታ ነው። ለፎቶ ለሹት የሚገርም ቦታ ነው። ጽድት ያለ ቦታ። እንግዲህ በዚህ ቀጥታ ስትሄዱ አፍንጮ በር መውጫ አስፋልት አስፋልቱ ነው እንግዲህ የምንገኘው። ይሄ ኮፊ ፓርክ ነው ያለነው። ይሄኛው ቤት ነው ስራ ጀምሯል ማለት ይቻላል። እንግዲህ በዛ በኩል ያለው ስራ እየጀመሩ ነው። እንግዲህ በጣም ነው የሚያምሩት ሱቆቹ አይደል? በጣም የሚያምሩት ናቸው እዚህ ጋር የተሰሩት። ይሄ ቦታ እንግዲህ እንደነገርኳችሁ ነው 7 ደረጃ ጋር የሚገኝ ቦታ ነው። መታችሁ ቼክ አድርጉ በድጋሚ። ቦታው እንደምታዩት በጣም ደስ ይላል። በቃ ከጓደኛ ጋር ተሰብስባችሁ ብትመጡ ቤተሰብ አንድ ላይ ሆናችሁ ብትመጡ በጣም በቃ ደስ የሚል ቦታ ነው። ጥሩ ጊዜ አሳልፋችሁ ትሄዳላችሁ ብዬ አስባለሁ። እንግዲህ ይሄ ቦታ እንደምታዩት በጣም ደስ ይላል። ዋው
ቢገርምህ በዚህ በኩል የነበሩ ቤቶች ነበሩ። እውነት በዚህ በኩል በማዶ በኩል ሙሉ ቤቶቹ ፈርሰዋል። ቤቶቹ እንዳለ ፈርሰው ምንም እንደምታዩት የወንዝ ዳር ልማት ነው አሁን እየተሰራ ያለው። በዛ ጋር እዛ ላይ ጋር እንደምታዩት ይሄ ፋብሪካ ምናምን ነገር አለ፣ የሲሚንቶ ፋብሪካ። ብቻ ቦታው እኔ እዚህ አካባቢ ተወላችሁ ያደጋችሁ የሰፈር እዚህ ሰፈር ተወላችሁ ያደጋችሁ ነዋሪዎች መታችሁ ቼክ አድርጉት። በጣም የሚገርም ለውጥ ላይ ነው ያለው ቦታ። በጣም ነው የሚያምረው። በጣም ብዙ ነገሮች ተቀይረዋል። እንግዲህ ፋሚሊዎቻችን ስለ ሰባ ደረጃ በጥቂቱ ይህንን የመሰለ መረጃ ለእናንተ ለውድ የዩቲዩብ ፋሚሊዎቻችን አቅርበናል። እንግዲህ በመቀጠል አሁንም እኔ ታውቁታላችሁ ብዬ አላስብም። ይሄን ቦታ 40 ደረጃ የሚባል አለ በዚህ ወደ ላይ ስትወጡ፣ እሱን ደግሞ አብረን እናሳያቸዋለን። ሶ እንሂድና እስቲ 40 ደረጃን ደግሞ እንዴት ነው 40 ደረጃ የሚለውን ነገር እናያለን ማለት ነው። ግን በጣም ነው የሚያምረው ይሄ ቦታ እንደምታዩት፣ አካባቢው በጣም ተቀይሯል ማለት ይቻላል። ብዙዎቻችሁ እንግዲህ ቼክ አላደረጋችሁትም ይሄን ቦታ። በጣም የሚያምር ቦታ ነው የተሰሩት ኮፊ ፓርኩ፣ ኮፊ ሃውሶች በጣም ጸዴ ተሰርተዋል። ይሄ የምታዩት አቀማመጥ ራሱ በጣም ደስ ይላል። በጣም በቃ የሚገርም እይታ ነው ያለው። መንገዱ በጣም ነው የሚያምረው እንደምትደረገው ነገር ናይስ። እዚህ ጋር ቤቶች ነበሩ ቤቶች ነበሩ እዚህ ጋር። በጣም የሚያምር ቦታ ነው። አብዛኛው ነገሮች የሰሩት ራሱ እንትኖቹ እነዚህ የኮፊ ሃውሶች ራሱ በጣም በቃ ጸዴ ተደርገው ነው የተሰሩት። በጣም ነው የሚያምር። ይሄን ሁላ ይሄ የሆነ እይታ ያለው እይታ በጣም ያምራል። እንግዲህ ይሄ አርቲፊሻል ኬቭ ነው ፋሚሊዎች። እንግዲህ እንደምታዩት ዋሻ የሚመስል አይነት ቫይብ ነው ያለው። ይሄም ሲመስለኝ ዋው በጣም የሚያምር ነው። እንግዲህ አላለቀም ገና ተሰርቶ። በጣም የሚገርም ነው ፋሚሊዎች። እንግዲህ ይሄን ይመስላል። እዚህ ከኬቭ ቀጥታ ስትገቡ ያለው እይታ ገና ስራ አልጀመሩም እንደምታዩት። ግን በጣም የሚገርም የሆነ ናቹራል የሆነ ፊሊንግ ያለው ደስ ያለ የሆነ ሽታው ምናምን ዋሻ ውስጥ ገብታችሁ የምታውቁ ከሆነ ብዙ ወደ ውስጥ ገብቻ ፋሚሊዎች ገና ስራ አልጀመረም። ገና ውስጥ የተስተካከለ ስለሆነ ነው። ለዛ ነው ወደ ውስጥ ገብቻ ግን እንደምታዩት ነው። እዚህ ጋር ሰባ ደረጃ የሚገርም የሆነ ስማት ነው የተሰራው ማለት ይቻላል። የሚገርም መዝናኛ ኮፊ ፓርክ ነው። አሁን ወደ ላይ ብለን ብዙዎቻችሁ የማታውቁትን ብዙ ሰው ልብ አይለውም ብዬ አስባለሁ። 40 ደረጃን አሳያችኋለሁ። የሚገርም እሱ እድሳት ላይ ነው። እሱ እስቲ ክፍት ይሆናል አይሆንም የሚለውን ደግሞ አብረን እንግዲህ አሁን እየሄድን ያለው ከ40 ደረጃ ዝናቡ እንደምታዩት እየዘነበ ግን እስቲ 40 ደረጃ ለማሳየት ያው በዝናቡ እንደምታዩት ደረጃውን እናሳያችኋለን። እንግዲህ በዚህ በኩል እንጣና ደረጃው አብረን እናያለን። ሰላም ነው። ለእናችሁ እሺ። እንግዲህ ፋሚሊዎች እንደምታዩት ዝናቡ በደንብ እየዘነበ አይደለም፣ ግን ይሄ እንግዲህ 40 ደረጃ ነው። ይሄ የምታዩት ደረጃ 40 ደረጃ ይባላል። እዚህ አካባቢ ብዙ ቤቶች ነበሩ። ሁሉም ቤቶች ፈርሰዋል። አሁንም እንደምታዩት ያሉ በኮሪደር እንግዲህ 40 ደረጃ ቼክ ለማድረግ እንግዲህ ሞክራለን። እንግዲህ አሁን ወደ ላይ እየወጣን ያለ ነው ፋሚሊዎች። አሁን እንግዲህ በዚህ በፒያሳና በ4 ኪሎ መሀል የሶስተኛው ደረጃ ላይ ነው የሚገኘው። ይሄ ደረጃ እንግዲህ 40 ደረጃ ተብሎ በተለምዶ ይጠራል። ይሄን ደረጃ እንግዲህ ያሰሩት ከንቲባ ዘውዴ ገብረ ሕይወት የተባሉ ግለሰብ ናቸው። እንግዲህ እዚህ አካባቢ እንደምታዩት አሁንም ብዙ ቤቶች ነበሩ፣ መኖሪያ ቤቶች በዚህ በኮሪደር ልማት ፈርሰዋል። እና አካባቢ እንግዲህ ይሄም እንደምታዩት የ40 ደረጃ ገና እድሳቱ አላለቀም፣ ገና በእድሳት ላይ ነው ያለው። ግን እንደምታዩት አካባቢ ገና ብዙ ነገሮቹ አልተስተካከሉም። እንግዲህ ከዚህ ጀርባ ያለው ይሄ 70 ደረጃ ተብሎ የሚጠራው መንደር ነው ያለው። እንግዲህ ፋሚሊዎች እንደምታዩት ነው ይሄ ቦታ። እንግዲህ ዝናቡ ራሱ እየዘነበ ነው። ለእናንተ ስንት ነው ይሄንን ቪዲዮ እየቀረጽን ያለን ለእናንተ ለማሳየት ነው። አጠቃላይ አንድ ላይ አድርገን የ100 ደረጃን የ70 ደረጃን የ40 ደረጃን ታሪክ አንድ ላይ አካተን ለእናንተ ለማሳየት ነው። እንግዲህ ይሄ ቦታው እንደምታዩት ነው።
ገና እየተስተካከለ ያለ ቦታ ነው ማለት ነው። እንግዲህ ፋሚሊዎቻችን ከ170-40 ብለን እንግዲህ 40ኛው ደረጃ ላይ ደርሰናል። እንግዲህ እንደምታዩት ከብዙ በጥቂቱ እዚህ አካባቢ ከዚህ ከፒያሳ እስከ 4 ኪሎ ያሉትን ከብዙ በጥቂቱ ለማሳየት ሞክረናል። የ70 ደረጃም የ100 ደረጃንም የ40 ደረጃም ታሪኮችን ለእናንተ ለውድ ፋሚሊዎቻችን ለማሳየት ሞክረናል። ለዚህ